ወይኔ ገደለኝ ቋንጭ ሴትዮ ያምሻል እንዴ? ይቅርታ አስደነገጥኩ አይደል? እሺ ቆይ ምንድነው ችግርሽ? በዚህ ጧት ምን ያንቀሸቅሽሻል? ለሊት ስለተነሳው ትንሽ ደክሞኝ እኮ ነው። ደሞ መልሶችሽ ሁሉ ሲያስጠሉ። ቁርስ ሰርቼልሃለሁ አትበላም? አልበላም፣ ውጪ ከጓደኞቼ ጋር ነው የምበላው። እሺ እኔማ አንተ ትበላለህ ብዬ እኮ ነው ለሊት ተነስቼ የሰራሁት። ሆዳ ምን በኔ ታሳቢያለሽ? ለራስሽ ለመብላት ነው የሰራሽው። ኧረ አይደለም። ዝም በይ። እኔ በላውም አልበላውም አስቤዛ መስጠት አይቀርም አይደል? ወስደሽ ቢ። እሺ አመሰግናለሁ የኔ ባል። ደሞ አንድ ስጦታ አለኝ። የምን ስጦታ? እሺ አንዴ መጣው ላሳይህ። ምንድነው? ላንተ ነው አባቴ። ትሰሚኛለሽ? እኔ እኮ ገንዘብ የምሰጥሽ አስቤዛ እንድትገዢ እንጂ ስጦታ ምናምን እያልሽ እንድትጃጃ አይደለም። አንተ በሰጠኝ ገንዘብ እኮ አይደለም የሆነ ስራ ሰርቼ ነው። መልስ እንድትመልሽልኝ እኮ አይደለም። ይቅርታ አስደስታለሁ ብዬ አስከፋው አይደል? ሂጂ ጫማ ይዘሽልኝ ነይ። እማዬ አንቺ የምትፈልጊያትን አይነት ሴት ለመሆን በጣም እየሞከርኩኝ ነው። እሱ ግን ምንም ሊገባው አልቻለም። እማዬ ይቅርታ፣ ከዚህ በላይ ምንም ማድረግ አልችልም። ነገ ቤት እመጣለሁ። የኔ ፍቅር የትም አትሄጂም። እኔ እኮ ስለ አንቺ ለጓደኞች አውርቼ አልጠቅም። እና ታዲያ መኖሩ ለምን ከበደ? አላውቅም። ልዩ ሴት እንደሆንሽ አውቃለሁ። ያለ አንቺ ደግሞ ማንም አይችልም። በጣም እየተጎዳው ነው። ስሜቴን ጠብቅልኝ። ቃል እገባልሻለሁ፣ መቼም አልደግመው። ለምን ለተወሰነ ቀን የሆነ ቦታ እንሂድም? ደስ ይለኛል። ሁሌ የምታወራልኝ ቦታ እንሂድ። አሁን ምን ላይ ደረሰ? የአባቶች ባት በጥሩ ሁኔታ በመሰራት ላይ ይገኛል። ከአባቶች ባት ባሻገር መነኮሳቱ ካሉባቸው ችግሮች ፋታ እንዲያገኙ ትልቅ ስራ እየተሰራ ይገኛል። የእናቶች ባትን ሰርተን እንዳጠናቀቅ ነው ሁሉ አሁን በመሰራት ላይ የሚገኘው የቅዱስ ሚካኤል ህንጻ ቤተክርስቲያን የአባቶች ባትና ከፍተኛ ደረጃ ክሊኒክ ሌሎችም ማሰሪያ ድጋፍ እንዲቀጥል በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ያሉ መነኮሳት እየጠየቁ ለማገዝ